ሰላም እንኳን ወደ ዩናይትድ ስቴትስ ኦፍ አሜሪካ በደህና መጡ። ይህች ሀገር እንዴት እንደጀመረች በመጨረሻም ዩናይትድ ስቴትስ ኦፍ አሜሪካ እንደሆነች ልነግሮ ፈልጋለሁ። በዚች ምድር የመጀመሪያ ሰዎች ከተለያዩ የእስያ አካባቢዎች ወደዚህ ምድር የገቡ ስደተኞች ናቸው። በእነሱም መካከል የተወሰኑ ቡድኖች ነበሩ። እነሱም አንዳንዴ እርስ በርሳቸው ይዋጉ ነበር። እነዚህም ሰዎች ብዙውን ጊዜ የአሜሪካ ተወላጆች ወይም አሜሪካዊ ህንዶች ተብለው ይጠራሉ። እነሱም በአብዛኛው ከሚኖሩበት አካባቢ ርቀው የሚኖሩ አዳኞችና ሰብሳቢዎች ነበሩ። የመጀመሪያዎቹ አውሮፓውያን ወደዚች ሀገር የመጡት በሚኖሩባቸው ሀገሮች ውስጥ በተከሰቱት ሃይማኖታዊ ችግሮች ምክንያት ነበር። ይኖሩበት የነበሩ የተለያዩ የሀገር መንግስታት በሃይማኖት ስርዓቱ ላይ ስልጣን ስለነበራቸው ሰዎች በየቡድናቸው እንደ ክርስትና እምነታቸው እንዳይኖሩ ይከለክሏቸው ነበር። ከዚህም የተነሳ ከነዚህ ሰዎች መካከል ጥቂቶቹ የትውልድ ሀገራቸውን ለቀው ወደዚች ምድር በመምጣት በሃይማኖታቸው በነጻነት ለመኖር ወሰኑ። ሰዎቹ ከተለያዩ ሀገራት የመጡ ናቸው። ባህላቸውም የተለያየ ነበር። እናም እምነታቸውን የሚከተሉበት መንገድም የተወሰነ ልዩነት ነበራቸው። ነገር ግን ሁሉም የክርስቲያን መጽሐፍ ቅዱስን እንደ መመሪያ መጽሐፋቸው ይጠቀሙ ነበር። እነዚህ ህዝቦች አሜሪካ በምትባል አዲስ ምድር በምስራቅ በኩል በተለያዩ ቦታዎች ይኖሩ ነበር። በመጨረሻም እያንዳንዳቸው በየአካባቢያቸው 13 የተለያዩ ቡድኖች ነበሩ። እያንዳንዱም የተለያየ አካባቢም የቅኝ ግዛት ተብሎ ይጠራ ነበር። እያንዳንዳቸውም የራሳቸው አመራር ነበራቸው። ሁሉም የተለዩና አንዳቸው ከሌላቸው ነፃ ነበሩ። ነገር ግን ሁሉም በብሪታንያ ቁጥጥር ስር ነበሩ። እነዚህ ሰዎች እግዚአብሔርን ለማክበርና በመጽሐፍ ቅዱስ ውስጥ ባለው ትምህርት መሰረት ለመኖር ስለሚፈልጉ እግዚአብሔርም ይባርካቸው ነበር። የእነዚህ ቅኝ ግዛቶች ህጎችም በክርስትና ላይ ተመሰረቱ ነበሩ። ይህም በሰዎች ላይ ጥሩ ተጽዕኖ ነበረው። የክርስትና እምነታቸውን ያልተከተሉ ሰዎች እንኳን እነዚህን የሥነ ምግባር ህጎች በጣም ያደንቁ ነበር። በእያንዳንዱ ቅኝ ግዛት ውስጥ የትምህርት ስርዓት ሲዳብር የመጽሐፍ ቅዱስ ትምህርትን ማካተት ጀመሩ። ሃይማኖታዊውና ስነ ምግባራዊ እሴቶችም እንደ ማንበብ፣ መጻፍና ሂሳብ ካሉ መደበኛ ትምህርቶች ጋር ይታሰቡ ነበር። ተማሪዎችም ትምህርታቸውን በሚማሩበት ጊዜ ኮሌጆችና ዩኒቨርሲቲዎችም መጽሐፍ ቅዱስን መሰረት ያደረጉና ስነ ምግባራዊ እሴቶችንም የሚያጠብቁ ነበሩ። ማንኛውም የተማረ ሰው ስለ መጽሐፍ ቅዱስና ስለ መጽሐፍ ቅዱሳዊ ትምህርቶች በቂ ዕውቀት ነበረው። ወደዚች ምድር የመጡት የመጀመሪያዎቹ ክርስቲያኖች ለክርስትና እምነታቸው በጣም የወሰኑ ነበሩ። ጊዜ እያለፈ ሲሄድና ህይወት እየቀለለ ሲሄድ እነዚህ ሰዎች ለክርስትና እምነታቸው ያላቸውን ቁርጠኝነት አጥተዋል። በተጨማሪም በኢኮኖሚ ምክንያት ብቻ ወደዚች ምድር የሚመጡ የሰዎች ቁጥርም እየጨመረ ሄደ። ጊዜ እያለፈና ቁጥራቸውም እየጨመረ በሄደ መጠን ህይወታቸው ከተመሰረተበት በመጽሐፍ ቅዱሳዊ ትምህርቶች ውስጥ ከሚገኙት ጥቅሞችና ግቦች ላይ ትኩረታቸውን አነሱ። ከዚህም የተነሳ ወደ እውነተኛው የክርስትና ህይወት መመለስ አስፈለገ። ዩናይትድ ስቴትስ ኦፍ አሜሪካ በመባል የሚታወቀው ህዝብ ከመወለዱ ከ40 ዓመታት በፊት አምላክ በእንግሊዝና በቅኝ ግዛቶች ውስጥ በማለፍ ህዝቡን ከስነ ምግባር ውጪ ከሆኑ ድርጊቶች እንዲርቁ ለመጥራት በተለያዩ ሰባኪዎች ህይወት ውስጥ ገብቶ ነበር። ብዙ ሰዎችም ለስብከታቸው ምላሽ በመስጠት ወደ እውነተኛው የክርስትና ህይወት ተመልሰው በዚህም ህይወት እያደጉ መጡ። ያ ጊዜ ታላቁ መነቃቃት በመባል ይታወቅ ነበር፣ ወይም አንዳንድ ጊዜ የመጀመሪያው ታላቁ መነቃቃት ተብሎ ይጠራል። ምክንያቱም ይህ በሁሉም ቅኝ ግዛቶች ውስጥ በተመሳሳይ ጊዜ በ13ቱ የተለያዩ ቅኝ ግዛቶች ላይ የአንድነት ተጽዕኖ ነበረው። ይህ በእርግጥ 13ቱ ቅኝ ግዛቶች ከእንግሊዝ ጋር በግድ እንዲዋጉ ሲያደርግ አንድ ላይ እንዲተባበሩም አመቻችቷል።
እንግሊዞች የበለጠ ገደብ በጣሉበት ጊዜ የነዚህ 13 ቅኝ ግዛቶች ተወካዮች ተሰብስበው ነፃነታቸውን ቅኝ ግዛቶቹ የእንግሊዝ ቅኝ ግዛት አይሆኑም፣ ምክንያቱም ነፃ መንግስት ይሆናሉ፣ እናም አንድ ላይ በመሆናቸው ምክንያት ዩናይትድ ስቴትስ ኦፍ አሜሪካ ተብለው ይጠራሉ ብለው ለማወጅ ወሰኑ። በዚህ ምክንያት እንደ ዩሮፒያን አቆጣጠር ሐምሌ 4 1776 የነፃነት መግለጫ ጽፈው ፈረሙ። እነዚህ 13 ስቴቶች አንድ ላይ ከሆኑ በኋላ የአስተዳደር ሰነዳቸውን ወይም ህገ መንግስታቸውን እንዴት እንደሚገልጹ መጠንቀቅ ነበረባቸው። እያንዳንዱ መንግስት ራሱን እንዲያስተዳድር ነፃ ሆኖ እንዲቀጥልና የሃይማኖት ነፃነት እንዲኖራቸው ስለፈለጉ አዲሱ የፌዴራል መንግስት በግለሰቦች ግዛቶች ውሳኔ ወይም እምነት ውስጥ እንዳይሳተፍ ወይም የራሳቸውን ሃይማኖታዊ ልምምዶች እንዳይገድብ ወይም እንዳይለውጥ ገደብ ጣሉበት። ይህ ከ200 ዓመታት በፊት የነበረ ሲሆን ከዚያ ጊዜ ጀምሮ ብዙ ለውጦች ሆነዋል። አሁን 50 ክልሎች ወይም ስቴቶች አሉ። እያንዳንዱ ክልል አሁንም የራሱ መንግስት አለው። ነገር ግን የፌዴራል መንግስት እየጠነከረ በመምጣቱ ብዙ ነገሮችን ተቆጣጥሯል። በአንዳንድ የሃይማኖት ነፃነት ላይም ጣልቃ መግባት ጀምሯል። እናም በዚህ ምድር የሚኖሩ ሰዎች በክርስቲያናዊ ልምምዶቻቸው በጣም ደካማ ሆነዋል። ብዙ ሰዎች በመጽሐፍ ቅዱስ ውስጥ ከሚገኙት የሥነ ምግባር እሴቶች ይልቅ ስለ ኢኮኖሚ የበለጠ ያሳስባቸዋል። ብዙ ተጨማሪ ሰዎች ወደ ዩናይትድ ስቴትስ ኦፍ አሜሪካ ተሰደዋል። አሁንም እዚህ ምድር ላይ የሚኖሩ ከተለያዩ ሃይማኖቶች የመጡ ሰዎች አሉ። አብዛኞቹ እውነተኛውን የክርስትና ትምህርት በደንብ አያውቁም። ብዙ ጊዜ እዚህ አሜሪካ ውስጥ ሲፈጸም በሚያዩት የሥነ ምግባር የጎደላቸው ድርጊቶች ይደነግጣሉ፣ ይደናገራሉም። እነዚህ ሰዎች እውነተኛ ክርስቲያኖችም በዚህ ምድር ላይ እየደረሰ ባለው ውድቀት በጣም እንደሚያዝኑና እንደሚያሳስባቸው ላያውቁ ይችላሉ። እዚህ ሀገር የፈለከውን ሃይማኖት ለመከተል ነፃ ስትሆን እንግሊዘኛን እንደ ሁለተኛ ቋንቋ ለሚናገሩ ሰዎች የተዘጋጀውን ይህን የመጽሐፍ ቅዱስ ታሪኮች ለመስማት ጥቂት ጊዜ እንደምትወስድ ተስፋ አደርጋለሁ። መጽሐፍ ቅዱስ ከሌሎች ጋር እንዴት መኖር እንዳለብን የሚያስተምረውን አንዳንድ ጠቃሚ ነገሮችን ትሰማለህ። ከነዚህ የመጽሐፍ ቅዱስ ታሪኮች ውስጥ አብዛኞቹ በዓለም ዙሪያ ባሉ ሀገሮች ቋንቋ ይገኛሉ። እነሱም በድረ ገጻችን www.globalrecording.net በነፃ ለመደመጥ ተዘጋጅተው ይገኛሉ። ከነዚህ ታሪኮች ውስጥ አንዳንዶቹ በቅርብ ጊዜ የተመዘገቡና በጣም ከፍተኛ ቴክኒካዊ ጥራት ያላቸው ሲሆኑ የተወሰኑት ደግሞ ከብዙ ዓመታት በፊት የተመዘገቡ ናቸው። ሆኖም ምንም እንኳን የቴክኒካዊ ጥራት እንደዛሬው ከፍተኛ ባይሆንም ታሪኮቹ በራሳቸው አሁንም በጣም ጥሩ ናቸው። ታሪኮቹ ብዙ ጊዜ የተመዘገቡት ይህ ቋንቋ በመጀመሪያ ይነገር በነበረበት ሀገር ሲሆን የተሰራውም ለሀብታሞች ወይም ለከፍተኛ የተማሩ ሰዎች ሳይሆን በዝቅተኛ የህይወት ደረጃ ለሚኖሩ ሰዎች ነው። ኢየሱስም ዝቅተኛ በተባሉት ህዝቦች መካከል ይኖርና ያስተምር የነበረ ሲሆን አብዛኛውን ጊዜ ታሪኮቹን ለነዚህ ህዝብ ይነግራቸው ነበር። እሱን የሚሰሙትም ይወዱት ነበር። እሱ በአብዛኛው ዝቅተኛ ከተባለው ህዝብ ጋር ቢነጋገርም መልእክቶቹ በዓለም ዙሪያ ባሉ ሁሉም ክፍሎች ባሉ ሰዎች ዘንድ የታወቀና የተወደደ ነበር። እንግሊዘኛን እንደ ሁለተኛ ቋንቋ ለሚናገሩ ሰዎች የተሰራውን ከሀገሮ ወይም ከሌሎች በእንግሊዘኛ የተነገሩ ታሪኮች ለማዳመጥ እንደሚችሉ ተስፋ አደርጋለሁ። የእኛን ድህረ ገጽ ከተመለከቱና በቋንቋው የመጽሐፍ ቅዱስን ታሪኮች ካላገኙና እነዚህ ታሪኮች በቋንቋው እንድናስቀምጥ ሊረዱን ከፈለጉ እባክዎ ቢሮአችንን በድህረ ገጻችን ያነጋግሩ። በድጋሚ እንኳን ወደ ዩናይትድ ስቴትስ ኦፍ አሜሪካ በደህና መጡ።